የዛሬው ታሪካችን የሚጀምረው ይህ ብሩስ ባነር የተባለው ሰውዬ ሰውነቱ በጋማ ራዲዬሽን ወይንም ደግሞ በሳይንሳዊ በሬዲዮ አክቲቭ ጨረር መላ ሰውነቱ እየተቀየረና ፍጹም ሌላ ወደሆነ ፍጡር እየተቀየረ እያሳየን ነው። የጋማ ጨረር ማለት በተለምዶ በሳይንስ ዓለም ውስጥ በጣም አደገኛና የሰውነትን የውሃስ መዋቅር ሙሉ ለሙሉ ሊያዋቅስ የሚችል ከፍተኛ የሆነ ኢነርጂ ነው። በዚህም ምክንያት ወደ አስፈሪውና ግዙፍ ወደሆነ አረንጓዴ ፍጡርነት እየተቀየረ እያለ በአእምሮ ውስጥ ደግሞ ሲመላለሱ የነበሩት በጣም የሚያስጠሉና የሚሰቀጥጡ ትዝታዎች ብቻ ነበሩ። ያኔ በድንገት ወደ አረንጓዴውና ግዙፍ ወደ ሆነው ነገር ሲቀየር አካባቢው ከፍተኛ የሆነ ውድመት እንዲሁም ደግሞ ሰዎች ላይ አደጋ አድርሶ ነበር። በዚህም ምክንያት ታላላቅ የሆኑ ፖሊሶች እሱን ለረጅም ጊዜ ሲያፈላልጉት ስለነበረ ከእነሱ ለመደበቅ እየሞከረ አብዛኛውን ህይወቱን የኖረው ፋኒላ የተባለች ብራዚል ውስጥ የምትገኝ በጣም ህዝብ የተጨናነቀባትና ድሆች የሚኖሩበት ሰፈር ውስጥ ማንነቱን ደብቆ በሚስጥር ይኖር ነበር። ታዲያ ባለፉት 5 ወራት በሙሉ ቁጣውን ተቆጣጥሮ አእምሮውን ደግሞ አረጋግቶና ወደዚያ አስፈሪ የሆነ አረንጓዴ ጭራቅነት ሳይቀየር በሰላም ለመቆየት ችሏል። ይህንን ሊያደርግ የቻለው ደግሞ በየቀኑ ራሱን በከፍተኛ ሁኔታ ያሰለጥን ስለነበር ነው። በየቀኑ የራስ መከላከያ ስፖርቶችን ወይንም ደግሞ ማርሻል አርቶችን ይለማመዳል። የአተነፋፈስ ልምምዶች እንዲሁም ደግሞ ስሜቱንና የልብ ትርታውን እንዴት መቆጣጠር እንዳለበት ቀስ በቀስም ይህ ልምምዱ ፍሬ ማፍራት ጀምሮ ራሱን መግዛት ቻለ። በዚህ መሃል ብሩስ ራሱን ድፍት አድርጎ አንድ ለስላሳ ጠርሙሶችን በሚያሽግ ፋብሪካ ውስጥ ተቀጥሮ በዝምታ ይሰራ ነበር። ታዲያ አንድ ቀን እንደተለመደው በፈረቀው ስራውን እየሰራ ያለ አለቃው ይጠራዋል። ምክንያቱም ደግሞ ከፋብሪካው ማሽኖች አንዱ ስለተበላሸ ናና ጠግንልኝ ለማለት ነበር። ብሩስ ደግሞ ጎበዝ ስለሆነ የተበላሸውን ነገር ጠግኖ እስከሚጨርስ ድረስ ብዙም ጊዜ አልፈጀበትም። ግን እያስተካከለው ያለ በድንገት ራሱን ይቆርጥና ከተቆረጠው እጁ ደግሞ የወጣው ደም ተስፈናጥሮ ከታች እየተንቀሳቀሱ ያሉት ጠርሙሶች ውስጥ ይገባል። የተፈጠረውን ነገር ብሩስ በተመለከተ ጊዜ በጣም በመደናገጥ የፋብሪካውን ስራ ሙሉ ለሙሉ ለማስቆም ወደ ታች እየሮጠ ይሄዳል። ምክንያቱም የሱ ደም እንደ ጤነኛ ሰው ኖርማል ስላልነበረና የሱን ደም የተቀላቀለበትን መጠጥ ሰዎች ከጠጡት ጤናቸው በጣም ሊቃወስ ይችላል። ስለዚህ ምንም ጊዜ ሳያባክን ማሽኖቹ በሙሉ የሚሰሩትን ስራዎች ካስቆመ በኋላ ደሙን በሚገባ አጽድቶ ከዛ በኋላ ደግሞ ቁስሉን በግሉ አድርጎ ያጣብቀዋል። ሁሉም ነገር ከዚህ በኋላ ሰላም እንደሆነ ቼክ ካደረገ በኋላ ማሽኖቹ ወደ ስራቸው እንዲመለሱ ያዝና ሁሉም ነገር ወደ ነበረበት ቦታ ይመለሳል። በኋላ ላይ በምሳ ሰዓት ረፍታቸው አንዱ ሰራተኛ ህሊና የተባለችውን የዛው ፋብሪካ ሰራተኛ ማስጨነቅ ይጀምራል። ብሩስም በመካከላቸው እየተፈጠረ ያለውን ነገር ማስቆም ስለፈለገና ብጥብጥ ደግሞ መፍጠር ስላልፈለገ ህሊና ዛሬ ከኔ ጋር ምሳ መብላት ትፈልጊያለሽ በማለት ይጠራታል። ሰውየው ወዲያው የብሩስ አላማ ስለገባው በጣም ይናደድና ዞሮ ከሱ ጋር ድብድብ ለመጀመር ሲሞክር ከላይ ሆኖ የሚፈጠረውን ነገር ሲመለከት የነበረው ቦስ ድብድቡ ሳይጀመር ሁሉም ከዛ ቦታ እንዲበተኑ ይጮህባቸዋል። ብሩስም ከኤሊና ጋር ተያይዘው ከዛ ቦታ ዞር ይላሉ። ነገር ግን በዛ ሰዓት ማንም ያላስተዋለው ነገር ቢኖር ቅድም ከብሩስ ተፈናጥሮ የወረደው የደም ጠብታ በአንደኛው ብርጭቆ ገብቶ ስለነበረ ሙሉ ለሙሉ ካለው መጠጥ ጋር ተቀላቅሎ ሌሎቹ ጠርሙሶች እንደሚታሸጉት እሱም ታሽጎ ወደ አሜሪካ ተላከ። ከስራ በኋላ ወደ ቤቱ ከመመለሱ በፊት ለየት ያለ አበባ ኦርደር አድርጎ ስለነበረ ያዘዘውን ነገር ሰውየው ይዞ ያመጣለታል። ብሩስም በተመለከተው ነገር በጣም ተደስቶ ስለነበረ ያመጣለትን ሰውዬ አቅፎ አመስግኖት ወደ ቤቱ ተመልሶ ኮምፒውተሩን ይከፍታል። በፒሲም ላይ ሚስተር ብሉ ከሚባል ሰውዬ ጋር ማውራት ይጀምራል። ሚስተር ብሉ ለብሩስ እንደነገረው ከሆነ ከዚህ አበባ የሚወጣው ፍሳሽ ጠንከር ባለ መጠን ካልተዘጋጀ ያንን በሰውነት ውስጥ ያለውን የሀኪል አስፈሪ ኃይል ሙሉ ለሙሉ ለማጥፋትና ለመፈወስ አይረዳውም። ስለዚህ ብሩስ አበባውን ቀስ እያደረገ ተጠንቅቆ ወደ ትንንሽ አድርጎ ይቆራርጣቸዋል። ከዚያም ፈሳሽ የሆነ መድኃኒት ወይንም ደግሞ ሲረም አዘጋጀበት። ቀጥሎም ከጣቱ የተወሰነ ያክል ደም ከወሰደ በኋላ ካዘጋጀው ሲረም ጋር አቀላቅሎ በማይክሮስኮፕ ይመለከተዋል። ነገር ግን ልክ እንደ ድሮ ሁሉ አሁንም ሙከራው ከሸፈ። መድኃኒቱ ምንም አይነት ለውጥ አላመጣለትም። ብሩስ በነገሩ ተስፋ ቆርጦና ተበሳጭቶ ለሚስተር ብሉ ሌላ አበባ እንድትልክልኝ ፈልጋለሁ በማለት ሜሴጅ ይልክለታል። ሚስተር ብሉ ግን በዚህ ጊዜ አበባዎቹን ጸጥ ብለህ ከምታባክን ለኔ የደምህን ሳምፕል ቀጥታ ላክልኝና እኔ ራሴ ላብራቶሪ ውስጥ ልመርምረው ይለውና ብሩስም በሐሳቡ ተስማምቶ ደሙን አዘጋጅቶ ይልክለታል። በሌላ በኩል ደግሞ አሜሪካ ውስጥ የሚኖር አንድ ሽማግሌ ሰውዬ ከብሩስ ደም ጋር የተቀላቀለውን ለስላሳ መጠጣት ይጀምራል። ወዲያው በደሙ ውስጥ ያለው የጋማ ጨረር በሰውየው ላይ አደገኛና ፈጣን ስለነበረ ሰውየው በከፍተኛ ፍጥነት በሽታ ውስጥ እስከሚወድቅ ድረስ ጊዜ አልፈጀበትም ነበር። ይህንን ዜና ጀነራል ሮስ በሰማ ጊዜ መጠጡ የመጣው ደግሞ ከብራዚል እንደሆነ ደግሞ ሲያረጋግጥ የባሰ ነገሩ ይገባዋል። ይህ ማለት ብሩስ ባነር እዛ ፋብሪካ ውስጥ እንዳለና ደሙም በጠርሙስ ውስጥ ፈሶ ነው በማለት ምንም ጊዜ ሳያባክን ምርጥ የተባሉ ኮማንደሮችንና ወታደሮችን አሰባስበው ወደ ብራዚል ታጥቀው ጉዟቸውን ይጀምራሉ።
ከነዚህ ወታደሮች መካከል ደግሞ ኤሚል ብሎንስኪ የተባለ እጅግ አደገኛ፣ ፈጣን፣ ብልህና ጨካኝ የሆነ ቅጥር ነፍሰ ገዳይ ወታደር ይገኝበታል። ጀነራል ሮስ ለቡድኑ ስለ ብሩስ ያላቸውን መረጃ በሙሉ ሰጥቷቸው እነዚህን ኢንፎርሜሽኖች ተጠቅማችሁ ብሩስን ታገኙታላችሁ፣ ልክ እንዳገኛችሁት በማደንዘዣ መርፌ ተወጉትና ይዛችሁት በህይወት እንዳለ ነው የምታመጡት። ነገር ግን ይህን ይበላቸው እንጂ ከነሱ ትልቅ የሆነ ሚስጥር ሆን ብሎ ይደብቃቸዋል። እሱም ሲናደድ ወይንም ደግሞ ሲጨናነቅ ወደሚያስፈራ አረንጓዴ ግዙፍነት የሚቀየረው ሰው ብሩስ እንደሆነ ነበር። በዚያው ቅጽበት ብሩስ በድጋሜ ከሚስተር ብሉ ጋር በኮምፒውተሩ እያወራ ነበር። በላክልኝ ደም ላይ ምርምሬን ጀምሬያለሁ፣ ነገር ግን ስለ ሰውነትህ መዋቅር ተጨማሪ የሕክምና መረጃ ፋይሎች ያስፈልጉኛል በማለት ሲጠይቀው ብሩስም ያማስ አይቻልም፣ ምክንያቱም እነዚያ የምርምር መረጃዎች በሙሉ ያሉት አሜሪካ የሚገኘው የድሮ ላብራቶሪ ውስጥ ነው። ይህንን ሲመልስለት ስለ ድሮ የሚኖርበት ሀገሩና የቀድሞ ፍቅረኛውን ቤቲ ናፍቆቷን በልቡ ላይ እንዲቀሰቀስ አደረገው። ልክ በዚህ ሰዓት የጀነራል ሬስ ወታደሮች መሸሸጊያ ክፍሉን አውቀውት ስለነበረ እዛ ድረስ በመምጣት ልክ የሚኖርበት ቦታ ጋር ሊደርሱ ሲሉ ብሩስ ግን አደጋው ከመድረሱ በፊት የሆነ ልክ ያልሆነ ነገር ሊፈጠር እንደሆነ ውስጡን ስለተሰማው የሚኖርበት ቦታ ከመድረሳቸው በፊት ቶሎ ብሎ ከዛ ቦታ ያመልጣቸዋል። ብሮንስኪና ሰራዊቶቹ ወዲያውኑ ያሳድዱታል። በከተማዋ ህንፃዎች ጣሪያ ላይ እየዘለለ ከአንዱ ህንፃ ወደ ሌላኛው ህንፃ እየተወረወረ ለማምለጥ እየሞከረ ያለ ነገር ግን የሆነ ሰዓት ላይ እየሮጠ መንገድ ላይ ካሉ ወሮ በላ የሆኑ ጎረምሶች ጋር ይጋጫል። ሰውየውም ያን ጊዜ ኤሊናን እያስጨነቃት የነበረው ሰውዬ ሲሆን ልክ ብሩስን ፊት ለፊቱ መጥቶ ሲያገኘው ከጓደኞቹ ጋር በመሆን እሱን ለማጥቃት በሚሞክርበት ጊዜ ብሩስ ግን ቶሎ ብሎ የተሰነዘረለትን ቡጢ ሽል በማለት ከዛ ቦታ እየሮጠ ማምለጥ ይጀምራል። በዚህም ምክንያት ሰውየው እስከ ጓደኞቹ በመሆን ብሩስን ከኋላ ኋላ ያሯሩጡት ጀመር። ብሩስም ለመሸሸግ ሲል በቀጥታ ወደ ለስላሳ ፋብሪካ ውስጥ ገብቶ ሲደበቅ ግን ወደ ውስጥ ሲገባ ቀድሞ ተመልክተውት ስለነበረ ተከትለውት ወደ ውስጥ ይገባሉ። ዱርዬዎቹ ደግሞ ተከትለውት ሲገቡ ብሎንስኪም ከወታደሮቹ ጋር ሆኖ ከሩቅ ስለተመለከታቸው እሱና ወታደሮቹም መሳሪያቸውን አቀባብለው ተከትለዋቸው ከኋላቸው ይገባሉ። ፋብሪካ ውስጥ ደግሞ ዱርዬዎቹ ብሩስን አግኝተውት በከፍተኛ ሁኔታ መደብደብ ይጀምራሉ። ብሩስን በዚህ ጊዜ እየተናደድኩኝ ነው፣ ንዴቴ በሚጨምርበት ጊዜ ደግሞ ለማየት የማፈልጉት ነገር ይፈጠራል፣ እባካችሁ ልሂድበት እያለ ቢማጸናቸውም ነገር ግን እነሱ የሚያደርጉትን ነገር ለማቆም ፈቃደኛ አልነበሩም። የተናገረውን ነገር ችላ በማለት ይዘው ወደ አንድ ቦታ ይወረውሩታል። የብሩስ ልብ ምት 200 ልክ እንደደረሰ ሁሉም ነገር መቀያየር ይጀምራል። ብሩስ ወደዛ ወደሚያስፈራው አረንጓዴ የሆነ ትልቅ ጭራቅነት ይቀየርና አንዱን አንስቶ ሲወረውረው መስታወቶችንና ግድግዳዎችን ሰብሮ ነበር ያለፈው። ይህንን የተመለከቱት ሁለቱ ደግሞ ለህይወታቸው በጣም በመስጋት ከዛ ቦታ እየሮጡ ለማምለጥ ቢሞክሩም ከኋላቸው ይደርስባቸውና አንድ በአንድ ይጨርሳቸዋል። የተላኩት ወታደሮች ምን እየተመለከቱ እንደሆነ ራሱ ግራ ተጋብተዋል። ይሄ ትልቅዬ የሆነ አረንጓዴ ፍጥረት ምን እንደሆነ ራሱ መገመት አልቻሉ። ነገር ግን ጀነራል ሮስ በዚህ ጊዜ ድምፁን አውጥቶ ጮኪልና ይህ ነው ኢላማችን፣ በማደንዘዣ ጦርና መርፌ መታችሁ ጣሉት እያለ ይጮህባቸዋል። ወታደሮቹም በታዘዙት መሰረት ማደንዘዣቸውን ተኩሱበት። ነገር ግን የሀልክ ቆዳና ሰውነት በጣም ጠንካራ በመሆኑ መርፌዎቹ ሰውነቱ ላይ ምንም አይነት ነገር ሳያሳድሩበት መሬት ላይ ነበር ሲወድቁ የነበረው። ይህንን የተመለከተው ደግሞ ብሩስ በጣም እየተበሳጨ ይመጣና እሱ ላይ ጥቃት ለመሰንዘር የሚሞክሩ ወታደሮች ላይ በሙሉ መልሶ አንድ በአንድ ይጨርሳቸው ጀመር። ወታደሮቹ በዚህ ጊዜ ሌላ አማራጭ ስላጡ ማደንዘዣ መተኮሳቸውን ያቆሙና በምትኩ ሽጉጥ መተኮስ ይጀምራሉ። ግን አሁንም ቢሆን ምንም ሊሰራላቸው አልቻለም። ትልቅዬ የሆነ ኮንቴነር ያነሳና ወርብሮ ጭፍልቅ ያደርጋቸዋል። ይህንን በሚያደርግበት ጊዜ የመጡት ወታደሮች በሙሉ ስለተጨረሱ የቀረው ብሎንስኪ ብቻውን ነበር። እሱም የተፈጠረውን ነገር በሙሉ እየተመለከተን ቢሆን ያለምንም ፍርሃት ሳያቋርጥ ሆልክ ላይ ይተኩስበታል። ሆልክ ግን ምላሽ የሰጠው በአቅራቢያው የነበረውን ሙሉ የጭነት መኪና አንስቶ ወደሱ በማወርወር ነበር። በፋብሪካው ውስጥም በዚህ ምክንያት ከፍተኛ የሆነ ፍንዳታና ቃጠሎ ተነሳ። እንደምንም ብሎም ቢሆን ብሎንስኪ በህይወት ለመትረፍ ችሎ ነበር። ከዚያም ሆልክ ወደ ጨለማው ውስጥ ይገባና ይሰወርባቸዋል። በኋላ ላይ ብሎንስኪ ወደ ጀነራል ሮስ ሲመለስ በቦታው ያገኘውን የብሩስን ቦርሳ ይዞለት ነበር የመጣው። ቦርሳውን ሲበረብሩት እዛ ውስጥ አንድ ኮምፒውተርና የሴት ፎቶ ያገኛሉ። ብሎንስኪም ለራስ እዚህ ፎቶ ላይ ያለችው ሴት እየረዳችሁ ቢሆንስ በማለት ሲጠይቀው ሮስን በዚህ ጊዜ እሷ ከዚህ በኋላ ህይወቱ ላይ የለችም፣ እየረዳችሁም አይደለም በማለት ይመልስለታል። ብሎንስኪ ግን ጀነራሉ ባለው ሀሳብ ይቃረናል። ምክንያቱም እሱ ለብቻው ሊሆን አይችልም። ብሩስ እኮ ብቻውን አልነበረም። ልክ
አገኘን ብለን እንድንይዘው ስንል ትልቅ የሆነ አረንጓዴ ጭራቅ መጣብን። ልክ እንደ ኳስ እኮ ነው ትልቅ የሆነ ኮንቴነርን በቀላሉ ሲወረውርብን የነበረው። እንደዚህ አይነት አደገኛና እንግዳ የሆነ ፍጡር በህይወቴ መቼም አጋጥሞኝ አያውቅም በማለት ስላየው ነገር ለጀነራሉ ያስረዳዋል። በዚያም ጊዜ ነበር ጀነራል ሮስ እስካሁን ድረስ ከነሱ ሲደብቀው የነበረውን ሚስጥር ሊነግረው የወሰነው። እናንተን ሲያጠቃ የነበረው ትልቁ አረንጓዴው ጭራቅ ራሱ ብሩስ ነበር። ሁላችሁም ጓዛችሁን ጠቅልሉ፣ ከዚህ ቦታ ልንሄድ ነው በማለት ያዛቸዋል። በሌላ በኩል ደግሞ ጫካ ውስጥ ራሱን የሳተው ብሩስ በስተመጨረሻም ይነቃል። እየተራመደ ከጫካው ከወጣ በኋላ አስፓልት ላይ እየሄደ የነበረን አንድ መኪና አስቆሙ። ልትረዳኝ ትችላለህ እባክህ በማለት ይጠይቀዋል። ሹፌሩን በዚህ ጊዜ ወደዛ ከሆነ አንተ የምትሄደው ራይድ ልሰጥህ እችላለሁ በማለት እንዲገባ ይነግረዋል። ከተማዋ ላይ ሲደርስ ብሩስ መጀመሪያ ያደረገው ነገር ቢኖር የቆሸሸውን ልብሱን በመቀየር ጥቂት አዳዲስ የሆኑ ልብሶችን በመግዛት ለብሶ ከዚያም ማንም ሰው ደግሞ እንዳያውቀው ከተራው ህዝብ ጋር ተቀላቅሎ መኖር። በተመሳሳይ ሰዓት ደግሞ ጀነራል ሮ ከብሎንስኪ ጋር በሚስጥር እየተነጋገሩ እናያለን። በስተመጨረሻም ሮስ እስካሁን ሲደብቀው የነበረውን ሚስጥር ለብሎንስኪ ሙሉ ለሙሉ ለመናገር ይወስናል። ድሮ በነበረው ጊዜ የአሜሪካ ጦር ሰራዊት አንድ ሚስጥራዊ የጦር መሳሪያ ማበልጸጊያ ፕሮግራም እያካሄደ ነበር። በሁለተኛው የዓለም ጦርነት ወቅት የወታደሮችን አካላዊ ጥንካሬ፣ ጉልበትና የመቋቋም አቅም እጅግ ከፍተኛ ለማድረግ የታለመ አንድ ድብቅ ሳይንሳዊ ሙከራ ተጀምሮ ነበር። በቀላል አነጋገር ፍጹም የማይበገሩና የማይሞቱ ሱፐር የሆኑ ወታደሮችን መፍጠር ፈልገው ነበር። ሮስ ከብዙ ዓመታት በኋላ ያንን የቆመ ፕሮግራም መልሶ እንዳስጀመረውና አሁን ላይ እያጋጠማቸው ያሉት መጥፎ ነገሮች ራሱ የተፈጠረው ምንም ሳይደብቅ አመነለት። በተጨማሪም የብሩስ ባነር ምርምር ገና በጅምር ላይ የነበረ መሆኑንና ብሩስ ራሱ ግን ይህንን ምርምር ለጦር መሳሪያ እየሰራሁት ነው ብሎ አስቦም አያውቅም ነበር። እሱ የጀመረው ሰዎችን ከጨረር አደጋ ለመከላከል የሚረዳ ሳይንስ መስሎት ነበር። ሮስም የፕሮጀክቱን ትክክለኛ የክፋት ዓላማ ለብሩስ ጨርሶ እንዳልነገረውና ብሩስ ግን በሰራው ስራ ላይ ከመጠን በላይ እምነት ስለነበረው መድኃኒቱን ምንም ጉዳት አያደርስብኝም በማለት መጀመሪያ በራሱ አካል ላይ ይሞክረዋል። ይህንን ሁሉ ከሰማ በኋላ ብሎንስኪ ለጀነራሉ እንዲህ አለው፣ አንተ ብሩስ የጦር መሳሪያ እየሰራ አይደለም አልከኝ እንጂ በተግባር ግን እሱ ራሱ ትልቅ የጦር መሳሪያ ሆኖ ቁጭ ብሏል። ሮስም አዎ በሚል ስሜት እጅግ አስገራሚ ኃይል ያለው ሲረም መፍጠር ችለው እንደነበር አመነ። ብሎንስኪም ወደ ጀነራሉ ይመለከትና ፈገግ ብሎ ከ10 ዓመት በፊት ይህንን ሲረም እኔ ራሴ አግኝቼው ቢሆን ኖሮ ወደ ጭራቅነት ለመቀየር አላመነታም ነበር። ጀነራሉን በዚህ ጊዜ ይህንን የምትፈልግ ከሆነማስ አላማህ እንዲሳካ ልረዳ እችላለሁ በማለት ይነግረዋል። ከዚህ በኋላ ታሪካችን በቀጥታ አሜሪካ ቨርጂኒያ ግዛት ውስጥ የሚገኘው ጉልቨር ወደ ተባለው ዩኒቨርሲቲ ይወስደናል። ብሩስ ማንነቱን ደብቆ በሚስጥር እዛ ደርሷል። እሱ የፈለገው ወደ ዩኒቨርሲቲ ውስጥ ሰርጎ በመግባት ያንን ድሮ ያጠፋውንና የሰረዘውን እጅግ አስፈላጊ መረጃ መልሶ ለማግኘት ነበር። ሴኪዩሪቲ ጋርዶች በየቦታው ስላሉ ዝም ብሎ ወደ ውስጥ መግባት ግን ቀላል የሚባል ነገር አይደለም። በዩኒቨርሲቲ ውስጥ ያሉ የሳይንቲስቶችን የስራ መዝገብ ሲፈትሽ የቀድሞ ፍቅረኛው ዶክተር ቤቲ ሮስ እዚያው ዩኒቨርሲቲ ውስጥ እየሰራች እንደሆነ አወቀ። ይባስ ብሎ ግን ቤቲን ከሌላ ወንድ ጋር አብራ ስትሄድ በአይኑ ሲያያት በተመለከተው ነገር ልቡ በጣም ይሰበራል። ከዚህ ሁሉ ጊዜያት በኋላም ቢሆን እስካሁን ድረስ ከልቡ ይወዳት ስለነበረ እሷን ከሌላ ሰው ጋር በማየቱ ካሰበው በላይ ስሜቱን ይጎዳዋል። በኋላ ላይ ከቤቲ ጋር በነበረበት ጊዜ አብዛኛውን ጊዜያቸውን ወደሚያሳልፉበት ወደ ፒዛ ቤት ይሄዳል። ልክ እስታን የተባሉትንም አዛውንት በሚያገኛቸው ጊዜ አብሯቸው በመቀመጥ እስካሁን ድረስ ስለኔ ሲወራ የነበረው ወሬ በሙሉ ውሸት ነው በማለት ያስረዳቸዋል። እስቴንም በዚህ ጊዜ ፈገግ በማለት ይህንን አንተ ሳትነግሪኝ በፊት አውቄያለሁ፣ ምክንያቱም በአንተና በቤቲ መካከል ያለው ነገር እውነተኛ እንደነበር ስለማቅ ነው። አሁን እዚህ ስትመጣ እሷን አናግረሃታል ወይንስ ቀጥታ ወደ እኔ መጣሁ በማለት ሲጠይቀው ብሩስም በዚህ ጊዜ አይ አልነገርኳትም፣ ወደዚህ ስለመምጣት የራሱ የምታውቀው ነገር የለም፣ ነገር ግን ከሌላ ወንድ ጋር እየሄደች እያለ ከሩቅ አይቻት ነበር በማለት ይነግረዋል። እስታንም ነገሩን ሊያቃልልለት እየሞከረ ያየኸው ሰውዬ እኮ በጣም ጎበዝ የሆነ የስነ አእምሮ ሐኪም ወይንም ደግሞ ሳይካትሪስት ነው፣ ደግሞ በጣም መልካም ሰው እንደሆነ ሰዎች ሲናገሩለት ሰምቻለሁ። ከዚያም ለመሆኑ ምን እንድረዳ ፈልገህ ነው በማለት ይጠይቀዋል። ብሩስም በዚህ ጊዜ ላልተወሰነ ጊዜ የምቆይበትን ቦታ ፈልጌ ነበር በማለት ሲነግረው እስታንም ፎቅ ላይ ያለው ክፍል ባዶ ነው፣ የምትፈልግ ከሆነ እስከምትፈልግበት ጊዜ እዚያ ክፍል ውስጥ መቆየት ትችላለህ በማለት ይነግረዋል። በቀጣይ ቀን ብሩስ ራሱን እንደ ፒዛ ዴሊቨሪ ጋር አድርጎ በተሳካ ሁኔታ ወደ ዩኒቨርሲቲው ለመግባት ይችላል። የሚፈልገውን ኢንፎርሜሽን ከዛ ዩኒቨርሲቲ ውስጥ አገኛለሁ ብሎ ተስፋ እያደረገ ከሴኪዩሪቲ ጋርዶች ደግሞ ወዴት ነው የምትገባው የሚለውን ጥያቄ እንዳይጠይቁት ለማዘናጋት በነፃ ፒዛ አምጥቼልሃለሁ በማለት ያታልለውና ጥበቃው በፒዛው ሲጠመድ ብሩስ ደግሞ ሹልክ ብሎ ወደ ላይኛው ክፍል ይወጣል። ነገር ግን ወደ ላብራቶሪው ገብቶ ሲስተሙን ቼክ በሚያደርግበት ጊዜ ፈልጎት እዚህ ድረስ ያስመጣው ዳታ በሙሉ
ጠፍቶ እዚህ ኮምፒውተር ላይ የፈለገውን ምንም አይነት ነገር ሊያገኝ አልቻለም። በዚህ ጊዜ ለሚስተር ብሉ ቴክስት መጻፍ ይጀምራል። የምንፈልገው ዳታ በሙሉ ጠፍቷል እኮ። በዚህም ምክንያት አሁን ላይ እሱ ሊያደርገው የሚችለው ብቸኛ ነገር ከሚያፈላልጉት ሰዎች እየሸሸና ራሱን እየጠበቀ መኖር ብቻ ነው። ፒዛ የሚሸጡት አባባ ወደ ሰጡት ክፍል ይገባና በድጋሚ ይህንን አካባቢ ለቆ ለመጥፋት ጓዙን መጠቅለል ይጀምራል። በዚያችው ቅጽበት ደግሞ ቤቲ ከአዲሱ ፍቅረኛዋ ጋር በመሆን ወደዛ ፒዛ መሸጫ ቤት ትገባለች። ልክ ብሩስ በሩን ከፍቶ ሊወጣ ሲል ከቤቲ ጋር ይፋጠጣሉ። በጣም በመደናገጥ ከዛ ቦታ ቶሎ ብሎ ይደበቃል። በተመሳሳይ ሁኔታ የተደናገጠችውን ቤቲም ወደ ስታን ጋር ትሄድና ብሩስ እና ያየሁት የእውነት ወደዚህ ፒዛ መሸጫ ቦታ መጥቶ ነበር ማለት ነው በማለት ታጣድፈው ጀመር። ስታንም በዚህ ጊዜ በዚህ ሁኔታ ውስጥ ልትረዳው የምትችለው እሷ ብቻ እንደሆነች ስለሚያውቅ አዎ መጥቶ ነበር በማለት እውነቱን ይነግራታል። ቤቲም በዚህ ጊዜ በየአስፓልቱ በደንብ አድርጋ ካፈላለገችው በኋላ በስተመጨረሻም ይገናኛሉ። እንደተገናኙ ትጠመጠምበትና አብረኸኝ ወደ ቤት መምጣት ትፈልጋለህ በማለት ወደ ቤቷ ይዛው ትመጣለች። ወደ ቤቷም ከመጣ በኋላ አንድ ፍላሽ አውጥታ እያሳየችው ከላብራቶሪ የሚያስፈልግህን ዳታ በሙሉ ሪሙቭ ከማድረጋቸው በፊት እኔ በድብቅ ወደዛ ውስጥ በመግባት ሊያስፈልግህ ይችላል ብዬ የማስባቸውን ዳታዎች በሙሉ በዚህ ፍላሽ ገለበጥኩኝ። አሁን ስለተፈጠረው ነገር በሙሉ ለአባት ሄደን እንንገረውና ከዚህ በኋላ ሚስጥር የሚባል ነገር መደበቅ አይጠበቅብንም በማለት ስትነግረው እሱ ግን አይ ጀነራል የሆነውን አባትሽን በፍጹም ልናምነው አንችልም፣ ምክንያቱም ከኔ ሰውነት ውስጥ የሚገኘውን ፓወር ሙሉ ለሙሉ ወስዶ የጦር መሳሪያ ሊገነባበት ፈልጎ ነበር። በተመሳሳይ ሰዓት ደግሞ ጀነራል ሮስ ወደ ላብራቶሪ በመግባት ያንን የተረፈውን ሱፐር ሴረም ያገኘዋል። ይህንንም መድኃኒት በወታደሩ ብሎንስኪ ላይ ለመሞከር መዘጋጀቱን ይጀምራል። ምንም ነገር ከማድረጉ በፊት አሁን ላይ ይህንን ፕሮሰስ ስንጀምር ሰውነትህ ላይ ምንም አይነት አደጋ የሚፈጠር ከሆነ ወዲያው እናቆማለን እሺ በማለት ይነግረዋል። ከዚያም 2 ሙሉ መርፌ ሴረም ፈሳሽ ወደ ብሎንኪ የጡንቻ ህዋሳት ውስጥ ከተወጋ በኋላ ሌላኛው ደግሞ በቀጥታ ወደ ጀርባ አጥንቱ ውስጥ እንዲገባ ተደረገ። በቀጣይ ቀን ብሩስ እና ቤቲ ተያይዘው ወደ ዩኒቨርሲቲው ሊገቡ ሲሉ ሮስ ግን ሁለቱም የት እንደሚገኙ አውቆ ስለነበረ ከሙሉ የሚሊተሪ ወታደሮች ጋር አንድ ላይ በመሆን ወደ እነሱ አቅጣጫ ይመጣሉ። ልክ ብሩስ እነሱ እየመጡ እንደሆነ ሲመለከት ለቤቲ በቻልሽው ፍጥነት በሙሉ ከዚህ ራቂ ሩጪ በማለት ከዚህ ቦታ በቶሎ እንድትሄድ ይነግራታል። በተመሳሳይ ሰዓት ደግሞ ብሎንስኪ የተወጋው ሲረም በጣም ጠንካራና ፈጣን እያደረገው ስለነበረ እየሮጡ የነበሩትን ወታደሮች በሙሉ ቀድሟቸው በመሮጥ ብሎንስኪን ለማግኘት ይሄዳል። ነገር ግን ሮስ እየሮጠ ባለህበት ቁም፣ የምታደርገውን ነገር አቁም በማለት ትዕዛዝ አስተላለፈለት። ብሩስ እየሮጠ ወደ ዩኒቨርሲቲ ውስጥ ከገባ በኋላ ቤቲ ደግሞ እየሮጠች ወደ ሮስ ቬሂክል ፊት ለፊት ትቆምና ሚነዳውን ነገር እንዲያቆም ታደርገዋለች። ከዚህ መኪና ካልወረድክ በስተቀር ገጭታኝ ታልፋለህ እንጂ ከዚህ ዞር አልልም በማለት ተናገረች። አባቷን በዚህ ጊዜ ሌላ አማራጭ ስላልነበረው በሩን ከፍቶ ወደ ውጭ ይወጣል። በዚህ መካከል ብሩስ በዩኒቨርሲቲ ውስጥ ወዳለው ትልቅ የሆነ የእግር መሸጋገሪያ ድልድይ ላይ ሲደርስ ወታደሮቹ ግን ከፊትም ከኋላ መንገድ ዘግተውበት መውጫ ያሳጡታል። ከዚያም ሆን ብለው አስለቃሽ ጭስ የያዘ የጋዝ ቦምብ ይተኩሱበትና ከመሃል አፍነው ያስቀሩታል። ቤቲ ፍቅረኛዋ ብሩስ እንዲህ ባለው አስከፊ ሁኔታ ውስጥ መውደቁን ስታይ ቆማ መመልከት ያቅታትና እሱን ለማዳን ወደ ድልድዩ ልክ ልትሮጥ ስትል አንድ ወታደር አስቁሞ መሬት ላይ ይጥላታል። ይህቺ ድርጊት ለብሩስ ቁጣ የመጨረሻዋ ማቀጣጠያ ነበረች። በጣም ተበሳጭቶም ስለነበረ መላው ሰውነቱ ተቀያይሮ ወደ አስፈሪው ሀልክነት ተለወጠ። መላውን የዩኒቨርሲቲ ግቢ የሚያናውጥ ኃይለኛ ጩኸት ከጮኸ በኋላ ድልድዩን ሰብሮ ወደ ታች ዘሎ ይወርዳል። ሮስ በዚህ ጊዜ ተከታዮቹን ወታደሮች በሙሉ እሱ ላይ ተኩሱበት በማለት ያዛቸዋል። ጥይት እንደ በረዶ በየአቅጣጫው እየዘነበበት፣ ነገር ግን የሚዘንብበትን ጥይት እንደ ትንኝ እንኳን ሳይቆጥር በቀጥታ ወደ ሰራዊቱ እየተንደረደረ ይሄዳል። ወታደሮቹን እያነሳ እየፈጠፈጣቸው የጦር መኪናቸውን በሙሉ አንድ በአንድ እያነሳ ይደረምሳቸው ጀመር። ይህንን ሁሉ ውድመት የተመለከተው ሮስ መድኃኒት የተወጋውንና አሁን ላይ ጉልበትና ፍጥነት ያገኘውን ብሎንስኪን አሁን ላይ እነዚህ ደካማ ወታደሮች ትኩረቱን እየሳቡት ስለሆነ ሂድና ግጠመው በማለት ይልከዋል። በሴረሙ ምክንያት ብሎንስኪ በሚያስደንቅ ሁኔታ በጣም ፈጣን መሆን ስለቻለ ሀልክ እሱን አታክ ለማድረግ ምንም እንኳን ቢሞክርም ሁሉንም ሽል እያለ ምንም ነገር ሳይነካ ወደ ኋላ እየሄደ እያታለለው ወደ ወጥመዱ ሊያስገባው ይሞክራል። ልክ ወደሚፈልጉበት ቦታ እንደደረሰላቸው ወታደሮቹም የሰውን ጆሮ ሊሰነጥቅ የሚችል ከፍተኛ የሆነ ድምጽ ሞገድ ለቀቁበት። ይህ ድምጽ ታዲያ በጣም ከባድ ከመሆኑ የተነሳ ከፍተኛ የሆነ የስቃይ ስሜት ጆሮ ላይ ይሰማው ጀመር። ሀልክ ግን ህመሙን ችሎ በፍጥነት አካባቢው ላይ ከሚጮኸው ድምጽ ጋር መላመድ ቻለ። ከተሰባበሩት መኪናዎች ላይ የነበረውን ብረት ቀዶ ይነቅለውና ከድምጹ እንደ መከላከያ አድርጎ ከተጠቀመው በኋላ የወታደሮቹን መኪና ደግሞ 2 ቦታ ከፈለላቸው። ብሎንስኪ ግን አሁንም ቢሆን በድፍረት ወደ ሀልክ ቀረበና የአቅምህ መጨረሻ ይሄ ነው እያለ
ያፌዝበት ጀመር። በሰማው ነገር ታዲያ በጣም የተበሳጨው ሀልክ ግን በአፉ ምላሽ ከመስጠት ይልቅ አንድ ጊዜ በእግሩ በኃይለኛው ረግጦት ከዛፍ ጋር አጋጭቶ መልሱን ይመልስለታል። ጀነራል ሮስ ከሩቅ ሆኖ የሚፈጠረው ነገር ከተመለከተ በኋላ በስተመጨረሻም ለጦር ሄሊኮፕተሯ አሁኑኑ መተሽ ሀልክን በከባድ መተኮሻ ምቹ በማለት ያዛታል። ቤቲ ግን ወደ ሀልክ እየሮጠች ስትሮጥ ስለነበረ ልክ በዚያች ቅጽበት ደግሞ የጦሯ ሄሊኮፕተር ከባድ የሆነ ኃይልን ስታዘንብ፣ ሀልክ ግን በዚህ ሁሉ ነገር ቤቲ እንድትጎዳ ስላልፈለገ ወዲያውኑ እሷን ለመጠበቅ ሰውነቱን በመጠቀም ይከልላታል። ከዚያም ከተሰባበሩት ሄሊኮፕተሮች ያገኘውን ብረት በኃይለኛ ወደፊት ሲወረውረውና ሄሊኮፕተሯንም በመምታት መሬት ላይ እንድትወድቅ ያደርጋታል። ነገር ግን በዚህ ጊዜ ኃይለኛ የሆነ የእሳት ፍንዳታ ይፈጠራል። የተፈጠረው የእሳት ፍንዳታ በጣም አደገኛ ቢሆንም ሀልክ ግን መጀመሪያ ያሰበው ነገር ቢኖር የቤቲን ደህንነት ነበር። በጥንቃቄ በክንዶቹ አቅፎ ከዛ ቦታ ይዟት ከወጣ በኋላ ከቦታው በመሰለብ ወደ አንድ ሰላማዊ ነው ብሎ ወደሚያስብበት ዋሻ ይወስዳታል። እዚያው እንዳሉ ኃይለኛ ዝናብ መዝነብ ይጀምርና ሰማዩም በኃይለኛ መብረቅ መጮህ በሚጀምርበት ጊዜ የሚሰማው ድምፅ ሀልክን በጣም እያስደነገጠው ስለነበረ በመበሳጨት ፊቱን ወደ ሰማይ አዙሮ በኃይለኛው መልሶ ይጮህበት ጀመር። ቤቲም በዚህ ጊዜ ረጋ ብላ እሱንም ለማረጋጋት እየሞከረች ከሰማዩ የሚወጣው ድምፅ አንተ ላይ ምንም አይነት ጥቃት ለማድረስ እየሞከረ አይደለም፣ ሰላም ነን በማለት እንደምንም አድርጋ አረጋግታ ከአጠገቧ እንዲቀመጥ ታደርገዋለች። በዚህ መልኩ ሁለቱም ቁጭ ብለው ዋሻ ውስጥ ዝናቡን ይመለከታሉ። በሌላ በኩል ደግሞ በሀልክ ተመቶ የነበረው ወታደር ብሎንስኪ በአምቡላንስ ተጭኖ ወደ ሕክምና ቦታ ተወስዷል። ሁኔታው በጣም የሚያሳዝንና ተስፋ አስቆራጭ ነበር። ጀነራል ሮስም ሁኔታውን ለማየት ወደ ቦታው ሲመጣ ዶክተሮቹም በሚያስፈራ ሁኔታ ሰውነት ውስጥ ያሉት አጥንቶች በሙሉ ተሰባብረዋል። ነገር ግን እኛን እያስገረመን ያለው ይሄ ሁሉ ተፈጥሮበት ራሱ ልቡ ግን ክፉኛ እየመታ ነው። በቀጣይ ቀን ቤቲ ከተኛችበት እንቅልፏ ስትነሳ ሀልክ ወደ ሰውኛ ሰውነቱና ማንነቱ ተመልሶ ነበር። ወዲያው ወደ አቅራቢያ ወደሚገኝ ከተማ ይሄዱና ሆቴል ይከራያሉ። በተመሳሳይ ሰዓት ደግሞ ትላንትና አጥንቱ በሙሉ ወድሟል የተባለው ብሎንስኪ አሁን ላይ ሰውነቱ ሙሉ ለሙሉ አገግሞ ምንም የተጎዳ ራሱ አይመስልም። ወደ ጀነራሉም ቀና ብሎ እየተመለከተ እንዲህ ያደረገኝን ብሩስ በደንብ አድርጌ እስከምበቀለው ድረስ ምንም አይነት ረፍትን አላደርግም በማለት ይነግረዋል። በተመሳሳይ ሰዓት ደግሞ ብሩስ እና ቤቲ ሚስተር ብሉን በአካል በስተመጨረሻም ለማግኘት ይወስናሉ። ነገር ግን ብሩስ መጠንቀቅ አለብን፣ የግል የሆኑ መጠቀሚያዎችን ስንጠቀም በጣም የተወሰኑ ነገሮችን ብቻ መሆን አለበት። ምንም አይነት ክሬዲት ካርድ፣ ስልክ ወይንም ደግሞ መታወቂያ መያዝ የለብንም ብሎ ያስጠነቅቃታል። ምክንያቱም በቴክኖሎጂ ሊከታተሏቸውና ያሉበትን ቦታ በቀላሉ ሊያገኟቸው ስለሚችሉ ነው። በሌላ በኩል ደግሞ የጀነራል ሮስ የደህንነት ቡድን የቤቲ ሮሰንን የባንክ ካርድ እንቅስቃሴና የኢንተርኔት አካውንቶቿን በሙሉ በንቃት እየተከታተሉ ነው። ነገር ግን ራስ ብሩስ ያሉበትን ቦታ እንድናገኝ እንዲህ በቀላሉ የሚፈቅድልን አይነት ሰው አይደለም። ለ5 ዓመታት አንድም እንኳን ሳይገኝ ተደብቆ እኮ በሰላም ለመኖር የቻለ ሰው ነው። እንዴት ተደብቆ በህይወት መቆየት እንዳለበት በሚገባ ያውቃል። ምንም አይነት ግልጽ የሆነ ፍንጭን አይተውልንም በማለት ተናገረ። ሮስ በመቀጠል አንድ በጣም ወሳኝ ነገር ተናገረ። ብሩስ የፈለገው መሸሽ ሆኖም ቢሆን ኖሮ እስካሁን ድረስ ድምፁን አጥፍቶ ይጠፋ ነበር። እሱ ግን በዚህ ጊዜ እየሸሸ አይደለም፣ ይልቅ እርዳታ እያፈላለገ ነው። ሰውነት ውስጥ ያለውን መድኃኒት አስወጥቶ ለመፈወስ እርዳታ ይፈልጋል። ለዚህ ነው ሮስ አስቀድሞ ሚስተር ግሪንንና ሚስተር ብሉን የተከፈቱ አካውንቶችን በደንብ አድርገው እንዲፈትሹና እንዲሰልሉ ትዕዛዝ ይሰጠው። ብዙም ሳይቆይ ብሩስ ያንን ቤት የሰጠችውን የላብራቶሪ መረጃ ፍላሹን ከፍቶት ለሚስተር ብሉ በኢንተርኔት ይልክለታል። ልክ መረጃውን በላከበት በዚያች ቅጽበት የሚያደርገውን ነገር በሙሉ በኢንተርኔት ሲከታተሉት የነበሩት የሮስ ሳይበር ቡድን ሚስተር ብሉን በአካል ለመገናኘት ወደ ኒውዮርክ ከተማ እየተጓዘ መሆኑን ያውቁበታል። ብሩስና ቤቲ ወደ ኒውዮርክ ጉዞአቸውን ጀመሩ። አስፓልት ላይ መኪና እየነዱ እየሄዱ ያለ ታዲያ ከፊት ለፊት ፖሊሶች መኪና ውስጥ ያሉትን ሰዎች ማንነታቸውና መታወቂያቸውን እየፈተሹ ያሉ እንዳለ ሲመለከቱ ማንም ሳያቸው ከመኪና ውስጥ በመውጣት በጀልባ በውሃ ላይ ለማምለጥ ይወስናሉ። በመጨረሻም ያሰቡበት ቦታ ይደርሱና ወደ አንድ ትልቅ የዩኒቨርሲቲ ውስጥ በመግባት ዶክተር ሳሙኤል የተባለውን ሳይንቲስት አገኙት። ይህም ዶክተር ሳሙኤል የሚባለው እስካሁን ድረስ በኮምፒውተሩ ሚስተር ብሉ እያለ ሲያናግረው የነበረው ሰው ነው። ሳይንቲስቱም ቢሆን ሚስተር ግሪንን ወይንም ደግሞ ብሩስን በማግኘቱ ደስተኛ ነበር። ወዲያውኑ ለብሩስ እንዲህ ሲል ከባድ ማስጠንቀቂያ ሰጠው። አሁንም የምንጀምረው ሳይንሳዊ ሙከራ ሁሉ ነገር በተሳካ ሁኔታ ከሄደ ከዚህ በሽታ ሙሉ በሙሉ ሊፈውስህ ይችላል።
ነገር ግን ቅንጣት ያክል እንኳን ስህተት ከተፈጠረ ልትሞት ትችላለህ በማለት ይነግረዋል። ብሩስ ግን ትኩር ብሎ እያየው ሌላ ምንም አማራጭ የለንም፣ መሞከር ብቻ ነው ያለን አማራጭ በማለት ነገረው። ልክ በዚያው ሰዓት ደግሞ ጀነራል ሮስ እና ሰራዊቱ ብሩስን ለመያዝ በከፍተኛ ፍጥነት ወደ ኒውዮርክ እየሄዱ ነበር። በላብራቶሪ ውስጥ ደግሞ ዶክተር ስተርን ስራውን ይጀምራል። መድኃኒቱን ወይንም ደግሞ ውስጡ ያለውን መርዝ ማርከሻውን በቀጥታ ከብሩስ ደም ጋር እንዲቀላቀል የደም ማጣሪያ ማሽን አስነሳ። በመቀጠልም ብሩስ ወደ ሀልክነት ሆን ብሎ እንዲቀየር የኤሌክትሪክ ንዝረት ይሰጠዋል። የኤሌክትሪኩ ድንጋጤ ታዲያ ብሩስን በመታው ቅጽበት የሚያስፈራው አረንጓዴው ሀልክነት ይቀይረዋል። ወዲያውኑ ቁጣው ሁሉ ገንፍሎ አካባቢውን ለማውደም መነሳት ሲጀምር በፍጥነት ቤቲ በመሀል ትገባና በተረጋጋ ድምጽ እያዋራችው ቁጣውን እንዲበርድለት አደረገችው። ከቅጽበቶች በኋላ ሀልክ ወደ ብሩስነት በሰላም ተመለሰ። ይህም ማለት መድኃኒቱ ሰርቷል ማለት ነው። ከውጭ ግን ወታደሮቹ በሙሉ ጥይታቸውን አዘጋጅተው ላብራቶሪውን ከበውታል። ዶክተሩ ግን በኩራት ስሜት ወደ ብሩስ ቀርቦ ያላክልኝን ደም በመጠቀም እዚህ ላብራቶሪ ውስጥ በብዙ ሺህ የሚቆጠሩ የደም ናሙናዎችን አባዝቼ ፈጥሬያለሁ። ይህ ጋማ ቴክኖሎጂ የሰውን ልጅ ሊፈውስ፣ በሽታዎችን ሊያጠፋና የሕክምናን ዓለም ለዘላለም ሊቀይር ይችላል ብሎም ስለሚያምን ስለ ሀሳቡ ሲነግረው ብሩስ ግን በሰማው ነገር በጣም ደነገጠ። አሁኑኑ የሰበሰብከውን ናሙና በሙሉ ማውደም አለብን። ይህ ነገር እጅግ በጣም አደገኛና ለመቆጣጠር የማይቻል ነገር ነው። የጦር ሰራዊቱ ይህንን መረጃ ካገኘ በቅጽበት የሚጠቀመው የጦር መሳሪያነትን ለመስራት ነው። ሮስ ጀነራልን ቢሆን ይህንን ካወቀ በጣም ትልቅ ጥፋት ነው የሚሆነው እያለ ያስጠነቀቀው ያለ ብሩስ ተጨማሪ ነገር ከማድረጉ በፊት የማደንዘዣ መርፌ ጥይት ከሩቅ ተተኩሶ ይመታዋል። ብሩስም ዝልፍልፍ ብሎ መሬት ላይ እየወደቀ ያለ ልክ በዚያች ሰዓት ያ ጨካኝ የሆነው ወታደር ብሎንስኪ በሩን ከፍቶ ወደ ላብራቶሪው ዘው ብሎ ይገባል። በከፍተኛ ንዴት ያ ትልቅዬ የሆነ አረንጓዴ ጭራቅ የት ነው ያለው እያለ ይጮኋል። በዚያም ቀድሞውኑ የደነዘዘውን ብሩስ በከባድ ምት ይመታውና ሙሉ ለሙሉ ራሱን እንዲስት አድርጎ ወታደሮቹ ተሸክመው ከዛ ቦታ ይዘውት እንዲሄዱ ያደርጋቸዋል። ወዲያው አንዲት ሴት የሆነች ፖሊስ ትመጣና ልስን እሺ አሁን ልክ እንደ ሀልክ ያሉ ተጨማሪ የሆኑ ጠንካራ ፍጡራንን መፍጠር ትችላለህ እያለች እያስገደደች ልታወጣጣው ስትል ዶክተሩን በዚህ ጊዜ የብሩስ አይነትን አደገኛ ፍጥረት መፍጠር እኮ ታስቦበት ሳይሆን አደጋ ነበረ። ነገር ግን ተጨማሪ ምርምር ተረጋግተን የምንሄድ ከሆነ ሂደቱን አሻሽለን የተሻለ ነገር መፍጠር እንችላለን በማለት ሲመልስላት፣ በዚህ መሀል ብሮንስኪ በድንገት ከኋላ ይመጣና ያለምንም ማዘን ሴትዮዋን ግድል ያደርጋታል። ከዚያም ዶክተሩ ላይ ሽጉጥ አነጣጥሮ ይደቅንበትና እኔን ከሀልክ የበለጠ በጣም ጠንካራ የሚያደርገኝን ፍጡር አሁኑኑ የሚቀይረኝን መድኃኒት ፍጠር በማለት እየጮኸ እየተቆጣው እያለ ዶክተሩ ግን በፍርሃት እየተንቀጠቀጠ ይህ ሊሆን አይችልም፣ በአሁኑ ሰዓት በአካልህ ውስጥ ያለው መድኃኒት ራሱ ቀድሞውኑ የሰውነትህን መዋቅር ቀይሮታል። በዚሁ ሁኔታ ላይ ደግሞ እያለ የብሩስ እንደም ሰውነትህ ውስጥ ጨመርንበት ማለት ሊታሰብ የማይችል እጅግ አስፈሪና አሰቃቂ የጎንዮሽ ጉዳትን ሊያመጣብህ ይችላል በማለት ሲነግረው፣ ብሮንስኪ ግን ዶክተሩ የሚለውን ማስጠንቀቂያ በፍጹም ሊሰማ አልፈለገም። በአንገቱ አንቆ ዶክተሩን ወደ ላይ በማንሳት የሚፈልገውን ነገር እሺ ብሎ እንዲታዘዘው አስገደደው። ዶክተሩም በዚህ ጊዜ ምንም አይነት አማራጭ ስላልነበረው የብሩስን ደም በመርፌ ስቦ ወደ ብሮንስኪ አካል ውስጥ ያስገባዋል። የብሮንስኪ ሰውነት ግን ቀድሞውኑ በአደገኛ ኬሚካል ተሞልቶ ስለነበረ ሊያገኙት የቻሉት ውጤት በጣም አስፈሪ ነበር። የሰው ልጅ አይቶት የማያውቀውን ከሀልክ የገዘፈና በአጥንት የተሸፈነ አቦሜሽን የተባለ ወደ አስፈሪ ጭራቅነት ተቀየረ። ጊዜ ሳያባክን ላብራቶሪውን ወዲያው ጥሎ ይወጣና የኒውዮርክ ከተማ መሀል በመውጣት ታላቅ የሆነ ጥፋትን ማድረስ ይጀምራል። ህንፃዎችን እያፈራረሰ መኪናዎችን ደግሞ እንደ ጠጠር እያነሳ እየወረወራቸው ምስኪንና ምንም የማያውቁ ሰዎችንም ደግሞ በዚህ ትርምስ መሀል መሞት ይጀምራሉ። በከተማው ያሉ ወታደሮች ፈጥነው ለጀነራል ሮስ ይደውላሉ። በከተማው መሀል አንድ አስፈሪና እንግዳ የሆነ ፍጡር መጥቶ ሀብት ንብረት እያወደመ ነው፣ ምን እንደሆነ እኛ ራሱ ልናውቅ አልቻልንም በማለት ሲነግረው፣ ብሩስን አሁን ላይ በቁጥጥራቸው ስር አውለውት ስለነበረ ማን ነው ሌላ ከተማዋን እያወደመ ያለ ሊሆን የሚችለው በማለት መጀመሪያ ላይ ግራ ተጋብቶ ነበር። ሄሊኮፕተሩን እስኪ ተመለስ በማለት እንዲመልስ ካደረገው በኋላ በላይቭ እየተላለፈ የነበረ ቪዲዮ ልክ ሲመለከት ወዲያው ነበር ይህ ፍጥረት ማን እንደሆነ መለየት የቻለው። ብሩስን በዚህ ጊዜ ወደ ጀነራሉ ይዞርና ይህ ሁሉ ያንተ ጥፋት ነው በማለት በስግብግብነትህም ምክንያት ነው በማለት ጨምሮለት ልክ ልኩን ነገረው። በከተማዋ ታችኛው ክፍል ደግሞ የተቀየረው ብሮንስኪ በየመንገዱ እያገሳና እየተንቀባረረ ያገኘውን ነገር በሙሉ ማውደሙን ቀጥሏል። በመንገዱ ላይ የመጣውንና ያጋጠመውን ሰው በሙሉ ያለምንም ርህራሄ እየገደለ እያለ ጀነራል ሮስም እየተፈጠረ ያለውን ነገር ሲመለከት ለመጀመሪያ ጊዜ እስካሁን ባደረገው ነገር ምን ያክል ለዚች ሀገር ጥፋትና ውድመትን እየፈጠረ እንደሆነ የተረዳው። ብሩስ ግን ወደ ሮስ ጠጋ ብሎ ይህንን ሁሉ ለማስቆም የሚቻለው በአንድ መንገድ ብቻ ነው።
እሱም እኔ ራሴ ነኝ ሄጄ ይህንን ጭራቅ መጋፈጥ ያለብኝ በማለት ራሱን መስዋዕት ሊያደርግ ይወስናል። የሄሊኮፕተሩን በር ክፈቱልኝ በማለት አዟቸው ልክ ወደታች ሊዘል ሲል ቤቲ ታስቆመውና እባክህን አትውረድ፣ ከዚህ የሚያክል ከፍታ ወደታች ስትወርድ ወደ አረንጓዴ ወደ ሆነው ሀልክነት ባትቀየርና ዝም ብለህ ወደ መሬት ከተፈጠፈጥክ እኮ በቃ አጣው ማለት ነው እያለች ስትማጸነው እሱም መሞከር አለብኝ ካልሞከርን አናቅም በማለት እጇን ለቆ ወደታች ይወርዳል። ከሄሊኮፕተሩ ወድቆ ወደ መሬት እስከሚደርስ ድረስ አልተቀየረም ነበር። ይህንን ስትመለከት የነበረችው ቤቲ በቃ አጣሁት እያለች በስጋት የነበረ ቢሆንም ከሰከንዶች በኋላ ግን ብሩስ አረንጓዴና ግዙፍ ወደ ሆነው ሀልክነት እንደተቀየረ ያሳየናል። ወደ ብሎንስኪ ፊቱን አዙሮ በኃይለኛው እየጮኸ ለመደባደብ ይጋብዘዋል። በዚህ መልኩ ታላቅ የሆነው ጦርነት ተጀመረ። ነገር ግን ብሎንስኪ አሁን ላይ ሰውነቱ ላይ በተወጉት ነገሮች ምክንያት በጣም ኃይለኛና ከብሩጥ የበለጠ ኃይል ስለነበረው በአንድ ጊዜ ነበር ያሸነፈው። ምንም እንዳልሆነ በቀላሉ እያነሳ በየከተማው መሃል እየተወረወረው እያለ ከላይ ሆኖ ሮስ ነገሩን በሙሉ ሲመለከት ስለነበረ ወታደሮቹን እንዲረዱት ወደታች እንዲወርዱ ያዛቸዋል። ማሽን ጋኖችን እየተጠቀሙ ብሎንስኪ ላይ መተኮስ ይጀምራሉ። ሀልክም ይህንን አይቶ በአቅራቢያው ባሉት ህንፃዎች ላይ በፍጥነት እየሮጠ ሲወጣ ልክ በዚያን ሰዓት ደግሞ ብሎንስኪ ቤቲ ያለችበትን ሄሊኮፕተር ለመምታት እየተዘጋጀ ነው። ይህንን ሀልክ ሲመለከት እሷን ለማዳን ሲል ራሱን ከህንፃው ላይ ወርውሮ ብሎንስኪ ላይ ይጠመጠምበትና ለትንሽ ጥቃቱን ማክሸፍ ይችላል። ሁለቱ ሄሊኮፕተሩ ላይ ተንጠላጥለው ቢሆንም እንኳን መደባደባቸውን አላቆሙም ነበር። የእነሱ ፍልሚያ የሄሊኮፕተሩን ሚዛን ስላሳጣው በኃይል መሬት ላይ ተፈጥፍጦ ክራሽ አደረገ። ብሎንስኪ ከታች ሆኖ የተሰባበረው ደግሞ ብረት ስብርባሪ ላዩ ላይ ነበር ተጭኖበት የቀረው። ቤቲና አባቷ ጀነራል ሮስን ቢሆኑ ከተከሰከሰው ከባድ የሄሊኮፕተር በኋላ በህይወት ለመትረፍ ችለዋል። ከትንሽ ሰከንዶች በኋላ ግን ብሎንስኪ ላዩ ላይ ተደራርበውበት የነበሩት የብረትን ስብርባሪዎች ድርምስ አድርጓቸው ይነሳና ሀልክን በኃይለኛው ድብድብ ያደርገዋል። ግድግዳ ላይ ለጥፎት አሁን ማን ኃይለኛ እንደሆነ አየህ አይደለ? የምትወዳት ሴት ስትሞት በአይንህ በብረቱ ትመለከታለህ እያለ ያፌዝበት ጀመር። በአደጋው ምክንያት የቆሰሉት ቤቲና ሮስ ያሉበት ሄሊኮፕተር በማንኛውም ሰከንድ በእሳት ላይ ፈንድቶ የሁለቱንም ህይወት ሊያጠፋው ይችላል። ይህንን ከሩቅ ሲመለከት የነበረው ሀልክ ታዲያ ሰውነቱ በከፍተኛ ንዴትና ጥንካሬ ሲወረር ተሰማው። ላዩ ላይ የነበረውን ብሎንስኪ አሽቀንጥሮ ከወረወረው በኋላ እነዚያን ግዙፍ መዳፎቹን በአንድ ላይ በማጋጨት ጠረው የንፋስ ኃይል በሄሊኮፕተሩ ዙሪያ የነበረውን ነበልባል በአንድ ጊዜ አጠፋው። ግን ሀልክ ሌላ ተጨማሪ እርዳታ ሳያደርግ በፊት ብሎንስኪ ከጀርባው ይመጣና ክፉኛ በመምታት አሽቀንጥሮ ያወረውረዋል። ቀጥሎም ወደ ቤቲና ወደ አባቷ ሮስ ጋር ይሄድና ሊገላቸው ሲዘጋጅ ሀልክ ይህንን ሲመለከት ሁለቱን ግዙፍ የሆኑ ክንዶቹን መሬት ላይ በኃይል ያሳርፋቸውና ከብሎንስኪ እግር በታች ያለው አስፋልት በሙሉ እንዲሰነጣጠቅ አደረገ። በዚህም ምክንያት በተሰበረው መሬት ጭራቁ ወደ ውስጥ ዘልቆ ሲገባ ይህኔ ሀልክ በአቅራቢያው የነበረውን አንድ ትልቅዬ የብረት ሰንሰለት ያነሳና በብሎንስኪ አንገት ዙሪያ ላይ ጠምጥሞ ማነቅ ይጀምራል። እየደጋገመም ራሱን ሙሉ ለሙሉ ስቶ እስከሚጨርስ ድረስ ቀጠቀጠው። በመጨረሻም ብሎንስኪ በህይወትና በሞት መሃል ሆኖ ሲዘረር ሀልክ ግዙፍ እግሩን ደረቱ ላይ ይጭንና መላውን ከተማ በጭንቅ ሊያናውጥ የሚያደርግ ድል አድራጊነቱንና የአሸናፊነቱን ለመግለጽ ከባድ ጩኸት አሰማ። ልክ በዚያች ቅጽበት ነበር ጀነራል ሮስ ግን ሲመለከት ላለፉት ዓመታት ስለ ብሩስ ምን ያክል የተሳሳተ አስተሳሰብ እንደነበረውና እስካሁን ሲያደርገው የነበረው ነገር ስህተት እንደሆነ የገባው። ወዲያውኑ ወታደሮቹ መተኮስ እንዲያቆሙና መሳሪያ ቸውን እንዲያወርዱ ትዕዛዝ አስተላለፈ። የጦር ሰራዊቱ አሁን ላይ መተኮሳቸውን ቢያቆሙ ብዙም ሳይቆይ ግን የከተማዋ ፖሊሶች ሀልክን መክበብ ይጀምራሉ። ሀልክ ለመጨረሻ ጊዜ ፍቅረኛውን ቤቲን በዝምታ ከተሰናበታት በኋላ ወደ ሰማይ እየዘለለ በጨለማው ተሰወረ። ጊዜያቶች በኋላ ቤቲ አሁን ላይ ብሩስን በጣም እየናፈቀችው ነው። ተወሰኑ ጊዜያቶች በኋላ ብሩስ ብሪቲሽ ኮሎምቢያ ውስጥ በአንድ ትንሽዬ እንጨት ጎጆ ቤት ውስጥ በሚስጥር ተሸሽጎ ለብቻው ይኖራል። በዚህ ጊዜ ግን በፍርሃት እየሸሸ አልነበረም። ይልቅ ያንን አስፈሪ የሆነውን ኃይሉን እንዴት አድርጎ ለመቆጣጠርና ከውስጡ ሳያስወግደው እንዴት በሰላም አብሮት መኖር እንደሚችል እየተለማመደ ነበር። በፊልሙ ማጠቃለያ ትዕይንት ላይ ደግሞ ጀነራል ሮስ በአንድ መጠጥ ቤት ውስጥ ለብቻው ቁጭ ብሎ እየተከዘና እየጠጣ እያለ በድንገት አንድ ሰው በሩን ከፍቶ ወደ ውስጥ ይገባል። ሰውየው ቶኒ ስታርክ ሲሆን ሌላኛው ስሙ ደግሞ አይረን ማን ይባላል። ወደ ጀነራሉ መጥቶ ማውራት ይጀምራሉ። ያ ጀምራችሁት የነበራችሁት የሱፐር ወታደር ፕሮግራም ሙሉ ለሙሉ እንዲዘጋ ተወስኗል። ቀጥሎም ያነሳችሁት የባዮሎጂካዊ ሳይንስ አይሰራም። እኔ ግን ሁልጊዜም ቢሆን ከሰው ይልቅ የብረት ጦርነት መሳሪያዎች የበለጠ ታማኝና አስተማማኝ ናቸው ብዬ አምናለሁ። ስለዚህ እኛ የራሳችንን አንድ ልዩ የጀግኖች ስብስብ ወይንም ደግሞ ቡድን ለምን አናቋቁመን በማለት ጥያቄውን እያቀረበለት ፊልማችን በዚህ መልኩ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።